ማርች 3 2026 ነው ዛሬ። የኢራን ከአሜሪካና ከእስራኤል ጋር የምታደርገው ግጭት አራተኛ ቀኑን አስቆጥሯል ማለት ነው። ከባለፈው ቅዳሜ አንስቶ ዛሬ ድረስ 4 ቀን ሆኖታል እና በዚህ 4 ቀን ውስጥ ትልልቅ አበይት የሆኑ ክስተቶች ተደርገዋል፣ ወይም ደግሞ የጦርነቱ አበይት ክስተቶች ተደርገዋል። ብዙ ሲደረጉ እንደነበሩት ሁሉ የሚሳኤል እና የተለያዩ የጦር መሳሪያ በተለይ አየር ባየር የሚባል ማለት ይችላል ጦርነቱ እስካሁን ምንም ግራውንድ ፎርስ አልገባበትም። ስለዚህ አየር ባየር የሚደረገው ጦርነት እንደቀጠለና ዓለምንም እንዳስደመመ ይገኛል ማለት ነው። የዓለም ኢኮኖሚ በትልቁ እየተጎዳ ይገኛል። ኢራን ስትሬት ኦፍ ሆርሙዝን መዝጋቷ፣ ሳውዲ አምሮኮን የሚባለውን የኦይል ሪፋይነሪ በድሮን በመምታቷ፣ እንደዚሁም ደግሞ እስራኤል ቴልአቪቭ አካባቢ የሚገኙ ከተማዎችን ቴልአቪቭን ጨምሮ ኢየሩሳሌም አካባቢ ያሉትን የእስራኤል ግዛቶች ማጥቃቷ፣ በአሜሪካና በእስራኤል በኩል ደግሞ የአያቶላሁን መግደላቸው፣ ከዛ በተጨማሪ ደግሞ ከ40 በላይ የሚሆኑ ሲኒየር የሆኑ የኢራን ሊደሮችን ህይወት መቅጠፋቸውን፣ ከዛ በተጨማሪ ደግሞ ብዙ ኤር ዲፌንስ ሲስተሞችን ማውደማቸውን እየተናገሩ ነው የሚገኘው። እነዚህ ሁሉ እርገቱ ነው እስካሁን ድረስ የደረሰበት ጦርነቱ ማለት ነው። አሁንም እንደተፋፋመ ቀጥሏል ማለት ነው። ዛሬም የተሰሙ ዜናዎች አሉ። ይኸውም ኢራን በትልቁ ሳውዲን እያጠቃች እንደሚገኝ እየተገለጸ ነው የሚገኘው። ሪያድ የሚገኘው የአሜሪካ ኤምባሲ ድሮን ጥቃት ደርሶበታል። ይህን የሚያክል ትልቅ ጉዳት አልደረሰበትም፣ ግን ያንን ሁሉ ኤር ዲፌንስ ሲስተም በማለፍ የኢራን ድሮን ሳውዲ ሪያድ የሚገኘውን የሳውዲ የአሜሪካን ኤምባሲ አጥቅቷል ማለት ነው። እነዚህ እስካሁን ድረስ ያሉት አፕዴቶች ናቸው። ዛሬ ግን አንድ ጉዳይ እናነሳለን። እዚህ ጋር ታይትሉ ላይ እንደምታዩት ከሆነ ለምንድን ነው ኢራን ይህን ሁላ የአሜሪካና የእስራኤል ኮምቢኔሽን ወይም ደግሞ ጆይንት የሆነ አታክን እስካሁን ድረስ ሰርቫይቭ ያደረገችው? ምክንያቱም ጦርነቱን ኢራን አልጀመረችው። ምክንያቱም የተናገሩት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ያሉት ፕሪኤምፕቲቭ አታክን ያደረግነው ከእስራኤል ጋር ሆነን። ፕሪኤምፕቲቭ ማለት መጠንቀቅ ማለት ነው። ቅድሚያ ጥንቃቄ ሊደረግብን የነበረውን ጥቃት እኛ ቶሎ ብለን ደርሰንበት እዛው አስቀርተነዋል እንጂ ኢራኖችም ሊያጠቁን አስበው ነበር የሚለው ኮንሰፕት ነው። የፕሪኤምፕቲቭ አታክ የሚለው በዓለም አቀፍ ግንኙነትና በዓለም አቀፍ ሁኔታ ላይ ብዙ ጊዜ ይጠቀሙበታል። ፕሪኤምፕቲቭ አታክ የሚባለው ማለት ነው። ስለዚህ ሳያጠቁን እኛ ጠቃናቸው እንደማለት ነው። ስለዚህ ጦርነቱን የጀመሩት አሜሪካና እስራኤል ናቸው ማለት ነው በዚህ አይነት። እናም ይህን ያህል ሳይዘጋጁ ወደ 200 የሚሆኑ ጥቃቶች ወይም ደግሞ ጀቶች የኢራንን አያቶላሁን ኮምፓውንድን ጨምሮ ሜጀር የሚባሉ ቦታዎችን ማውደማቸው ይታወቃል። አያቶላሁን መግደላቸው ይታወቃል። የተለያዩ ሲኒየር ሊደሮችም ከ40 ከ50 በላይ የሚሆኑ መሞታቸውና መገደላቸው ይታወቃል። ከዛ በተጨማሪ ደግሞ ኤር ዲፌንስ ሲስተሟን የኢራን ኤር ዲፌንስ ሲስተሟን ሙሉ ለሙሉ እንዳወደሙ እየተናገሩ ነው የሚገኘው። ለዛ ነው ያሁላ አውሮፕላን ከ200 በላይ የሚበልጡ አውሮፕላኖች በተደጋጋሚ አየር ላይ ነዳጅ እየሞሉ ኢራን ሲያጠቁ የነበሩ። ስለዚህ ስፔሱን ይዘውት ነበር ማለት ነው። አየሩ የአሜሪካና የእስራኤል ነበር። ማንም ከመሬት የሚወነጨፍ ሚሳይል አንቲ ጀቶች እና አንቲ ሚሳይል አልነበረም። ስለዚህ እነሱ ብቻ ዶሚኔት አድርገውበት እንደነበረ ያስታውቃል። ይሄም መጀመሪያ የወሰዱት እርምጃ ነው። መጀመሪያ ኤር ዲፌንስ ሲስተሙን ዩኤስ እና እስራኤሎች አታክ አድርገውት ኢራን ምንም ያህል ሪስፖንድ እንዳታደርግ ሰደን አታክ ነው የተደረገባት ማለት ነው። እናም ያን ሁሉ አድርገው አያቶላውን ገድለው ወደ 40-50 የሚሆኑ ሜምበር ኦፍ ኢራኒያን ሪቮሉሽነሪ ጋርድ እነሱን ሁሉ አጥፍተው ዛሬ 4ኛ ቀን ላይ ኢራን ጦርነቱን ጭራሽ አስፍተዋለች። ጦርነቱን ወደ መካከለኛው ምስራቅ በሙሉ ከተዋለች። ከዛም ባለፈ ሂዝቦላህም ተነስቶላታል በሊባኖን በኩል ማለት ነው። ሂዝቦላህም ከእስራኤል ጋር የተለያዩ ግጭቶች እያደረገ ነው። እስራኤል ሊባኖስን እየደበደበች ትገኛለች። የሊባኖስ ህዝቦችም ወይም የሊባኖስ ከተማ ነዋሪዎችም መኖሪያቸውን እየለቀቁ እየተሰደዱ ነው የሚገኘውና እነዚህ ነገሮች ሲታሰሙና ኢራን ደግሞ በተጨማሪም የስትሬት ኦፍ ሆርሙዝ የሚባለውን ዋና የነዳጅ በዛ አካባቢ የነዳጅ ዝውውር የሚደረግበትን ሰርጥ ዘግታለች ከትላንትና ከሰዓት ጀምሮ። ይሄ ደግሞ ሌላ እርምጃ ነው በኢራን በኩል። ከእንደገና ደግሞ አሁንም በተለያዩ ሁኔታዎች ጦርነቱን እያፋፋሙት ይገኛሉ። ሚሳኤል እየተኮሱ ድሮን እያንቀሳቀሱ ነው የሚገኘው ማለት ነው።
ጥያቄው እዚህ ጋር ነው የሚሆነው። ኢራን ሰደን አታክ ደረሰባት፣ አታክ ተደረገች። ከ200 በላይ የሚሆኑ የአሜሪካና የእስራኤል ሚሳኤል ተሸካሚዎች ኮንክሪትን በስተው የሚገቡ ሚሳኤል ተሸካሚ ጀቶች ተቀጠቀጠች። ኤር ሲስተሟ ፈረሰ። ብዙ ነገሮች አፓራተሷ ተቆራረጠ ተባለ። ትልቅ የሚሰጣቸው የዛሬ ከ40 ዓመት በላይ ኢራንን ይዘው የነበሩት አያቶላው ተገደሉ ተባለ። ከሳቸው ጋር ደግሞ ወደ 40 ኦፊሻሎች ሞተዋል ተብሏል። ግን አራተኛ ቀኗ ነው። ኢራን አሁንም እየተዋጋች ነው። የሚደንቀው ነገር እዚህ ነው። ምክንያቱም እነዚህ ሁላ ነገሮች ሆኖባት how ኢራን survive not to surrender እንዴት ነው ኢራን ሰርቫይቭ አድርጋ ሰሬንደር እጅ ያልሰጠችው እስካሁን የሚለው የብዙዎቹ ጥያቄ ነው። እና ለዚህ ብዙ ምክንያቶች አሉ። ወደ 4 የሚሆኑ ምክንያቶችን እኔ እሰጣቸዋለሁ በራሴ ግምት ማለት ነው። አንደኛውና ትልቁ ነገር ኢራን እንዲህ እስካሁን የምትታገለበት ምክንያት it's all about leadership ነው የማምነው። መሪነት፣ አመራር። መሪዎቿ የዛሬ 40 ዓመትም አያቶላው ወደ ስልጣን ሲመጡ የዛሬ 45 ዓመት አካባቢ ማለት ነው ከትልቁ አያቶላ ተረክበው ነው ስልጣን ነው አይደል የመጡት። እሱን ስልጣን ተረክበው እሳቸውን ቢያንቀሳቀሱትም እሳቸው ደግሞ ለተተኪዎቻቸው በሚገባ ስርዓቱን አስተምሯቸዋል። ሲስተም ብዙዎቻችን አሜሪካ ሲስተም እናለና የዌይ ኦፍ ላይፉን፣ ይሄ ደግሞ የኢራን ሲስተም ደግሞ የኢራን አብዮታዊ ኢስላሚክ ሪፐብሊክ ኦፍ ኢራን ሲስተም ደግሞ በጣም የሚገርም ሃይራርኪው የሚገርም። ማን ምክትል እንደሚሆን አታውቁም፣ ማን እየመራ እንደሆነ አታውቁም። ግን ሲስተማቸውን አፕግሬድ አድርገው 50 ቢሞት ከታች ደግሞ 50 እንደሚተካ 100 ቢሞት 100 ተተኪ አስቀምጠው እንዳለፉ ማሳያ ነው። እና ሲስተማቸው እና ሊደርሺፕ ዋና ነገር ነው። አንዳንድ ጊዜ ሊደሩ ሲሞት ወይም ሊደሩ ሲጠፋ ሲስተሙ በሙሉ ኮላፕስ ያደርግና አንኮንዲሽናል ሰሬንደር ይመጣል። የኢራን ግን ብዙ መሪዎች ሞቶባታል። ኢራን ብርቁ አይደለም መሪዎችና እነዚህ የጦር ጄኔራሎች መሞታቸው ማለት ነው። ከዚህ በፊትም የተለያየ ጊዜ ዛሬ 8 ወርም አካባቢ ብዙ ጄኔራሎች ብዙ እንትኖች ሞተዋል። እነ ቃሲሚ ጄኔራል ቃሲሚ ማንሳት እንችላለን። ፕሬዝዳንቷ ሞታል። እነ ራኢሲን በሄሊኮፕተር አደጋ ማንሳት እንችላለን። ያ ሁላ ነገር ሆኖ ግን አሁንም ባለው ጦርነት ብዙ ነገሮችን እያጣች ሲስተም ስላለ ግን ሲስተሙ ማንም ራን እያደረገው ነው። ማን ራን እያደረገው እንደሆነ ግን እስካሁን አይታወቅም። አንደኛው ኤስ ሊደርሺፕ እንለዋለን ማለት ነው። መሪነትን በደንብ ስትራክቸራሊ ሃይራርኪካሊ አውርዶት እንደ ሲስተም ይዘውታል። ሁለተኛው ነገር ደግሞ ዶሜስቲክ ቅቡልነት ነው። ይሄ ሪጂሙ እንዲህ የሚወራው ነገር እውነት አይደለም ብዙ ጊዜ ማለት ነው። ይሄ ሪጂሙ አንቲ ዲሞክራት ነው፣ ለውጥ ያስፈልገዋል፣ ህዝቡ ለውጥ ይፈልጋል፣ ዲሞንስትሬት አደረጉ፣ ፕሮቴስት አደረጉ የሚባለው ይሄን ያህል አጨብጫቢዎች ሊኖሩ ይችላሉ እንጂ የእውነት ግን ኢራን ህዝብ ሪጂሙን ይወዳል። ምክንያቱም ሪጂሙን ባይወድ ኖሮ ይሁላ በዚህ ጊዜ መሪ በሌላት ሀገር ውስጥ ሪጂሙን ፈንቅለው ቤተመንግስት ይገቡ ነበር ፕሮቴስተሮቹ ማለት ነው። ስለዚህ ዶሜስቲክ ቅቡልነት አለው ማለት ነው። ይሄ መንግስት ይሄ አያቶላው የሚመሩት የነበረው መንግስት ኢስላሚክ ሪፐብሊክ ኦፍ ወይም ደግሞ ኤአይጂአርሲ የሚባለው ኢስላሚክ ሪቮሉሽነሪ ጋርዱ መሪ አለው። ከእንደገናም ደግሞ ህዝቡ ደግሞ ቅቡልነት አለው። ስለዚህ የመሪ መለዋወጥ ሳይሆን የህዝቡ ቅቡልነት የሲስተሙ ተቀባይነት ወይም ደግሞ ሲስተሙ ሃይራርኪው በጣም ከፍተኛ ስለሆነ ተቀባይነት ስላገኘ እስካሁን ሰርቫይቭ ሊያደርግ ይችላል። ይሄን ዌስተርኖች ወይም ደግሞ አሜሪካና እስራኤል ያገባቸው አልመሰለኝም። ምክንያቱም እነሱ ይሄን ነገር ስናደርግ መሪ ስናሳጣው ህዝቡ ራሱ ኮንትሮል ያደርጋል ብሎ ስላሰቡ ማለት ነው ሀገሩን። ይሄ ግን እየሆነ አይደለም ማለት ነው። ሌላኛው ደግሞ ሚሊተሪ ስትራቴጂ አላቸው ኢራኖች። ዘይ ዲቨሎፕ ፎር ሜኒ ይርስ 45 ዓመት 40 ዓመት ዘይ ሃቭ ዲቨሎፕ ሚሊተሪ ስትራቴጂ። ምክንያቱም ጠላት እንዳለብህ ካወቅ አንተም መዘጋጀት አለብህ፣ ሁሌ አፕግሬድ ማድረግ አለብህ ራስን ማለት ነው። ስለዚህ ኢራኖችም ራሳቸውን አፕግሬድ እያደረጉ ነበር። የሚሳኤል ቴክኖሎጂያቸውን አፕግሬድ አድርጓል። ሳይንቲስት ሲሞትባቸው ሌላ ሳይንቲስት ዴቨሎፕ እያደረጉ እያወጡ እያበቁ ኒውክሊየር ፕሮግራማቸውን አላቋረጡም። ድሮን ስፔሻሊስት አላቸው። ይህ ሁላ ነገር እየተከሰተ አንድ ሀገር በብዙ ዓመታት የምታተርፋቸው ሰዎች ናቸው እነዚህ የሚሞቱት ሳይንቲስቶች። ለምሳሌ ኒውክሊየር ሳይንቲስት ለማውጣት በጣም ረጅም ጊዜ ይፈጃል። ግን ኢራን ግን በየጊዜው ነው የምታወጣው ኒውክሊየር ሳይንቲስት። ስለዚህ ሚሊተሪ ስትራቴጂዋ አንደርግራውንድ ያለው የተለያየ ቦታ ኢራን ቴሪቶሪያ ሰፊ ነው። የተለያየ ቦታ የሚቀመጡ ሚሳኤሎች፣ በተለያየ ጊዜ የሚተኮሱ ሚሳኤሎች፣ በተለያየ ጊዜ ዴቨሎፕ የሚሆኑ ቴክኖሎጂዎች ሚሊተሪ ስትራቴጂዋ እስካሁን ሰሬንደር ወይም ደግሞ ሪታሊየት እያደረገች እንድትገኝ አድርጓታል ማለት ነው። በአራተኛ ደረጃ ደግሞ ሪጂናል ኔትወርኪንግ ፕሮክሲ ይባላል። ሪጂናል ኔትወርክ ማለት አካባቢው ጋር እንደ ሂዝቦላ አለ፣ ሁቲ አለ፣
ኢቨን ይፋ ይወጡ እንጂ ራሽያ፣ ሰሜን ኮሪያ እና እንደዚሁም ደግሞ ቻይና በከፊል ሰፖርት የምታገኝበት መንገዶች እየተመቻቹና እያገኘች እንደሆነ እየተዘገበ ነው የሚገኘው። ይሄ እነዚህ አራቱ ኢራን እስካሁን ድረስ ሰሬንደር እንዳታረግ የረዷት ነገሮች ናቸው ተብሎ ይጠቀሳል ማለት ነው። ሊደርሺፕ ስታተሱ ከፍተኛ መሆኑ፣ ዶሜስቲክ ቅቡልነት እንዳለው ሪጅሙ፣ ሶስተኛ ነገር ደግሞ ይሄ ሚሊተሪ ስትሪንግስ ወይም ደግሞ ሚሊተሪ ስትራቴጂ መኖሯ ለኢራን የተለያየ ሚሊተሪ ስትራቴጂ ምክንያቱም ጠላት ስላለባት በየጊዜው ዴቨሎፕ የምታደርገው በየጊዜው የሚከልሱት ስትራቴጂ እንዳላቸው፣ ከዛ ደግሞ ሪጅናል ኔትወርክ እንዳልኳቸው ሁቲም ይሁን ሂዝቦላ፣ ሐማስ ከዚህም በተጨማሪ ደግሞ ራሽያ እና ሰሜን ኮሪያን መያዟ በከፊል ድጋፍና እርዳታ እንድታገኝ ያስችላታል እና እነዚህ ነገሮች ስላሉ እስካሁን ሪታሊየት አላቆመችም። ሪታሊየሽን ማለት ለተጠቃችው ጥቃት መልስ እየሰጠች ነው የሚገኘው ማለት ነው። ከዛ ባለፈ ደግሞ ባሊስቲክ ሚሳይል በብዛት እንዳላት ይጠቀስላታል። ከኢራን እንደዚሁ ከእስራኤልና ከአሜሪካ ራዳር ውጪ ያሉ ሶፊስቲኬትድ የሆኑ አንደርግራውንድ ኢኩዊፕመንት ማስቀመጫዎች እንዳሏት እየተነገረ ነው። ከዛ እነዚህ ሚሳይሎች የሚተኮሱት። ሌላው ትልቁ ነገር ደግሞ ስትሬት ኦፍ ሆርሙዝን አሁን እንደ ዓለም አቀፍ ጫና መፍጠሪያ አድርጋ እየተጠቀመችበት ይገኛል። ምክንያቱም ይህ መንገድ ወይም ደግሞ ስትሬት ኦፍ ሆርሙዝ የሚባለው ይሄ ሰርጥ የዓለም 8 እና ከዛ በላይ የሚሆን የኦይል ታንከር ሺፖች የሚመላለሱበት መንገድ ነው። እዛ አካባቢ ናቸው ብዙዎቹ የባህረ ሰላጤው አገሮች የሚገኙት፣ እነ ባህሬን፣ ሳውዲ አረቢያ፣ ዩኤኢ፣ ኦማን፣ ራሷ ኢራንን፣ ኢራቅን አስመልክቶ እዛ አካባቢ ስላሉ ከዛ የሚመጣ ነዳጅ አይኖርም ማለት ነው ወደ ተለያየ ዓለም ክፍል። ይሄ ኢኮኖሚካሊ ፕሬዠር በመወረድ ፖለቲካሉን የዓለም ፖለቲካን ወይም ኢኮኖሚክን በማናጋት ጦርነቱን ለማቆምና ለማሸነፍ እየሰራችበት ነው የሚገኘው ማለት ነው። በተለዩ መልኩ ደግሞ ይሄ ኢስላሚክ ሪቮሉሽነሪ ጋርድ የሚባለው በጣም የተጠና ስራ እየሰራ መሆኑን እየተዘገበ ነው የሚገኘው። ለዛ ነው ይህን 4 ቀን ሙሉ ሪታሊየት እያደረገ የሚገኘው። ድሮን እየተኮሰ ሚሳይል ባሊስቲክ ሚሳይሎችን እየተኮሰ በሌላ መንገድ ደግሞ የሚመጡበትን አታኮች እየተከላከለና ከኢራን ከእስራኤልና ከአሜሪካ ሶፊስቲኬትድ የሆነ ቴክኖሎጂ፣ ሶፊስቲኬትድ የሆነ ስለላ፣ ሶፊስቲኬትድ የሆነ መሳሪያዎች ራሱን ጠብቆ ማን ነው የሚመራው እስኪባል ድረስ ማለት ነው። አሁን they don't know about who is operated these things ይሄን ኦፕሬት የሚያደርገው ይሄንን ነገር የሚያቀናጨው ማን እንደሆነ መለየት አቅቷቸዋል። ኢራን በጣም ትልቅ የሆነ ሰክሰስፉል ለሚባል ደረጃ ወደ 700 ሰዎች ቢሞቱባትም ሰክሰስፉል በሚባል ደረጃ ግን እስካሁን ተቋቁማቸዋለች ማለት ነው እስራኤልና አሜሪካን። እነሱም ግራ የገባቸው ይመስለኛል። ምክንያቱም ይሄ ጦርነት እንዲሁ ባጭሩ የሚበቃ ወይ ነው የሚያቆም አይመስልም ማለት ነው። አመሰግናለሁ።